ሰላም ሰላም የሴፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ልልስ ገበር መስገን ደህና ነኝ። ዛሬ መጥቻለሁ ማለት ነው። እኔ ቆይቼ ነው የሚመጣ። ባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰዓት የሚሞላ ሰው ካለ ቁጥሩን ኮመንት ላይ አድርጉልኝ። ቤተሰብ ሰዓት ማሞላት ፈልጋለሁ፣ ግን ዩቲዩብ ብር አወጥቼ ነበር፣ ግን ሰዓትም ተመልሼ ማለት ነው መሸጥ ፈልጋለሁ። እኔ ብሬን ብዙ ብር አወጣው ማለት ነው እዚህ ላይ ዩቲዩብ ማለት ነው። እና ስለዚህ ሰዓት የሚሞላ ሰው አለ ብላችሁ ኮሜንት ላይ አስቀምጡ ከባካችሁ። አንድ ሰውም ቢሆን ሁለት ሰውም ቢሆን ማለት ነው። እና ቤተሰቦች ዛሬ እየመጣው ማለት ነው የሩታና የአብርሽ ትላንትና ማታ እቺ በጣም የገረመኝ ነገር ማለት ነው ቤተሰብ አንድ ሰው ማለት ነው ሚስቱ የወለደችስ ሚስቱ ነው ወይስ ሌላ አዲስ ያፈቀረ ፍቅረኛ ነው የምትበልጠው? እኔ እየገረመኝ ማለት ነው የወንድ የት የአብርሽ የት ማለት ነው እነዚህ ሩታ ጥምድ አርጋ ነው ያዘችው ማለት ነው። እንዴ ፍክ ምን አገባሽ አንቺ? ባሏ ነው ባሏ ነው እንዴ። እና ከእርሜላ ጋር ሳታወራ ቀስ ብላ ነው የምታወራ። ግን ሩታ ጋር ስታወራ በቃ ደግሞ ነው ምንድነው የምንገፈነው ማለት ነው። ምንድነው አማርኛ አንዳንዴ ይጠፈኛል። እናም በደሙ እንደዚህ ወደ ላይ ላይ እንዴ ምን አረገች ሩታ ማለት ነው? ምን አረገች? ምን አረገች? ምን አጠፋች? ከባሌ ጋር ተመልሼ ልጅ ያሳድጋለሁ፣ ሌላ ወንድ አይመጣም እኔ ቤት በቃ ከሰው ሁኜ ከሱ ጋር ሁኜ ልጄን አሳድጋለሁ ካለች እንዴ ፍቃዳ ነው እኮ መፍታ ነው። እናንተ ምን አገባሽ አንቺ? እንዴ ኤርሜላ ጋር ሲሆን ምን ትላለሽ? ሩታ ጋር ሲሆን ትጮሃለች። ምንድን ነው እንዴ? ባሌላሽ ምንጭ ቦርጭሽን ወደዛ አርገሽ አንቺ መጥሽ ሩታ ላል ፍጥ ፍጥ ትላለሽ ማለት ነው። እንዴ ምን አገባሽ? ወንድሜ ነው ወንድሜ ካልሽ ሩታ ጋር እሷ ጋር 5 ቀን የቆየ ስለሆነ ለምን ሐኪም ቤት አልወሰድሽም? ለምን ጸበል አልሄድም? እንዲህ አሁን እሷ ጋር 5 ቀን አብረው አድረው እንደ ልጁ ሞት እኮ ልጁ ተጎዳ። እዛ ብሄድ አንድ ሴት ጋር ተኛለ፣ እዛ ብሄድ አንድ ሴት ጋር ተኛል። እቺ ሚስቱ ነው ሩታ መጀመሪያ ማለት ነው። መጀመሪያ ጥፋቱ ነው። ለምን ሰማና የቀደደችው ሰማና ያላት ሴት ከሳ ትከሳለች። ግን አሁን ሰማናው ሄዳ ቀደደች። ስለዚህ አሁንም ሰማና ቢቀድም ሰማና ያረጋሉ ተመልሶ ማለት ነው። ልጁ ሰማናው ነው እንጂ ሰማና ወረቀት ምን ፋይዳ አለው? ወረቀት እኮ ጥቅም የለም። ሰማና ከቀደደ ምንም ችግር የለም። በሽማግሌ ነው የተቀደደ ወይስ ምንድን ነው የተቀደደ? እንዴ አንቺ ፍቅ ምን ሆነሽ ነው? ይቺ የአብርሽ ሂት ማለት ነው እንዴ ሩታ ላይ ፍጥ ትላለሽ። እውነት ነገር ማለት ነው። አንዳንድ ይውስ በደንብ ያችሁ እንዴ እሳ እርሜለገ አዝነሽ አይዞሽ ምናምን ለብሳ ለሩታሽ እንዴ ሩታ ጥላትና ጥላ ያናንተ ጥላት ነው እንዴ? ልጁን እኮ ሚጥ እስከ ማታ እስከ ጠዋት 2 ቀን 3 ቀን አይደለም የወለደችው 1 አመት እርጉዝ ሆና 1 አመት ምንድን ነው 1 አመት ማለት እኮ ትንሽ አይደለም። አብረው የቆዩ አብረው ያገቡ አሉ። እንዴ አረ አማርኛ ለምን አጠፋኛል አንዳንድ ጊዜ? እንዴ ምን ሆናችሁ ነው? ሁሉም ሰው ሩታ እንዴ ታው በቃ በኋላ ነው እንደመፈለግ እኔም ቢሆን ማለት ነው። እውነት አጠገቤ ቆማ እንደዚህ ታወራለች። እውነት ድንጋይ አንሽቼ አናቱ ነው የሚላት። ምንም ቢሆን እስር ቤት ትገባለች፣ ነገ ትወጣለች። ምን ነው ባለ ነው በቃ። እንዴ ሰማና እየቀደደችው አሁን ተመልሳ አብረን እንኖራለን ካለች ማፍታ ነው እንዴ? ፍጥ በቃ እንዴ ታው በቃ እሷ እንዴ ባለው ጋር መኖር አትችልም። አብርሽና ወንድምና ሄት በቃ ፍጥ እንዴ በስነ ስርዓት አያወሩም እኮ ሩታ ማወሩት እርሜላ በስነ ስርዓት እንደ ሚስቱ አድርጎ ማለት ነው። እቺ ልጅ የልጁ አባት ነው። እንዴት ምን ታረጋለች ብላችሁ ታስባላችሁ? አንዴ ድግምት አንዴ እንደዚህ ትላላችሁ። 5 ቀን እሷ ጋር ቆይቶ አሁን ሌላ ቦታ
ይሁን ይሄድ፣ ግን በስነ ስርዓት አታወሩም እናንተ እንዴ? እንዴ ያወራችሁ ሚዲያ ላይ የምትወጡ ሚዲያ ላይ እናንተ የምትመጡ እኛ ጋ ሚዲያ ላይ ስቅ ብላችሁ ትመጣላችሁ እንዴ? እሷ አትኖርም እንዴ? ምነው አበዳችሁ ሩታ ላይ እንዴ? ተወርዱ በቃ ሩታ ጋር እንዴ ፒኩ